አው ሄሉና ናቲ ማለት ነው። እውነተኛ ፍቅር እውነትም ፍቅር አለ እንዲባል የእውነተኛ ፍቅር እናንተ ጋር ነው ያለው። ከምር ቤተሰቦቼ ሰላም ጤና ይስጥልን። ውድና እየተከበራችሁ ቤተሰቦቼ እንግዲህ የኔ ምርጦች፣ የሄሉዬ ወዳጆች፣ አድናቂዎች እንዲሁም ደግሞ የኔ ቤተሰቦች ይሄኛው ቻናሌ ሁለተኛ ቻናሌ ነው። ቤተሰብ እንድታደርጉኝ ሰብስክራይብ እያደረጋችሁ የደውሏን ምልክት እንደተለመደው በአክብሮትና በትህትና እንድታደርጉኝ ጠይቃለሁ። የኔ ምርጦች ቪዲዮንም ላይክ አድርጉ የኔ ውዶች ማለት ነው። ሁለተኛ ቻናሌ ነው እንግዲህ ሰብስክራይብ አድርጉ። ሄሉዬና ናቲ ዛሬ እንግዲህ የደስታ እንባ ነው ያነቡት። ሁላችንም እውነተኛ ፍቅር እውነትም ፍቅር አለ። እግዚአብሔርን ነው መላችሁ። በቃ እኔ እንጃ ከናቲና ከሄሉ መማር ይቻላል። በቃ ሁለቱ ጋም እውነተኛ ፍቅር አለ። እግዚአብሔር ደግሞ ሁለቱ ጋር መፈላለግ ስላለ ሁለቱ ጋም እውነተኛ ፍቅር ካለ የሚገርም ታምር ነው እግዚአብሔር ራሱ በእነሱ ላይ የሰራው ከምላችሁ በላይ። ምክንያቱም ያንን ያህል ጊዜ ተራርቀው ዛሬ ላይ ተገናኝተው እንደዚህ በፍቅር ሲላቀሱ ሳይ እውነትም ፍቅር አለ። እነሱ ለሚዲያው ማስተማሪያ መሆን ይችላሉ። አሁን እኛ ሚዲያ ላይ የምናየው ፍቅር ነው እንዴ? ፍቅርስ ይኸው ሄሉዬ ጋርና ናቲ ጋር አለ። እንዲህ ዛሬማ ማለት ነው እንግዲህ ሁላችሁም አበባ ይዞ ናቲ ተንበርክኮ ሁላችንም፣ እኔ በተለይ ቀለበት ሊያደርግላት ነው እያልኩ ነበረ። ግን ደግሞ አንዳንድ ጭንቅላታችሁ የሚሞራችሁ ከባድ የሆነ ልጆች ያላችሁን አደና ምትክዬ መጀመሪያ የፍቅር ጥያቄ ይቀድማል። ስቴፕ ባይ ስቴፕ ነው ያላችሁ ልጆች ያላችሁና እውነትም ተቀብያለሁ። ስቴፕ ባይ ስቴፕ ነው በትክክል። ስለዛ ዛሬ ናቲ የፍቅር ጥያቄ ነው ለሄሉሻዬ ያቀረበላት እንጂ የቀለበት ፕሮግራም አይደለም። በዛም ልክ ደግሞ ሙዚቃም ተጋብዛለች። እናቴ ሙዚቃ ባንዶቹ ራሱ ሴቶች ነበሩ ማለት ነው። በጣም ነው ደስ የሚለው። ናቲ በጣም አድንቅ ያለው እውነቴን ነው የምላችሁ። ምን አለመሰላችሁ ናቲ በጣም የገረመኝ እንደ ሄሉ አይነት ሴት ስጠኝ ብዬ ነበር የጸለይኩት አለ። እዛ ሆኖ በቃ እኔ የምፈልጋት ሴት አለ እንደ ሄሉ ያለች አይነት ሴት ነው የምፈልገው አለ። ይኸው እግዚአብሔር ደግሞ የጸሎትን ሰምቶ እንግዲህ ያው ሄሉ ራሷን የልጅነት ሙዚቃው ራሱ ከዛ ቀጥሎ የመጀመሪያ የሚል ሙዚቃ ነበረና እውነት ነው። ማን እንደ መጀመሪያ ናትዬ። ዛሬ ናቲ እንግዲህ ለሄሉሻዬ የፍቅር ጥያቄ ነበረ ያቀረበላት። እንደ መጀመሪያ ፍቅረኛ ትሆኛለሽ ሄሉ በማለት ነበር። ሄሉሻዬም እንግዲህ በደስታ አለቀሰች። ናቲም ተያይዘው ወይኔ ለካ ፍቅር እንደዚህ ደስ ይላል እንደ ቤተሰቦች ከመሬን ነው። ለዛ ነው ናቲ ጋርና ሄሉ ጋር እውነተኛ ፍቅር ነው ያለው ያልኳችሁ። እስቲ የእውነት ከምር እኮ ነው የሚፋቀሩት። ከምሬ ነው። ስለሚፋቀሩም ስለሚዋደዱም እኮ ነው ስንት ፈተናዎችን አሳልፈው ዛሬ እግዚአብሔር እንዲገናኙ ያደረጋቸው ሁለቱ ጋር መፈላለግ ስለነበረ ነው። አንድ ቀን ሄሉ ተሳስታ ስለ ናቲ ክፉ አውርታ አታውቅም በነበረችበት በዛ ከባድ ጊዜ። ናቲም በእንደዚህ አይነት ሁኔታ ሆኖ አንድ ቀንም አይምሮን ወደ ሌላ ሴት አድርጎ አያውቅም። ናቲ በዚህ አጋጣሚ ጀግና ነ። እውነትም እንዳልከው ደግሞ እንደ ሄሉ አይነት ሴት ከ102% ቢኖር ነው። ሄሉ ማለት በጣም የዋህ ምርጥ ልብ አፍቃሪ ልብ ያላት ሴት ናትና ሄሉዬ አንቺ እድለኛ ነሽ። ናቲን የመሰለ ጀግና ለፍቅሩ እንደዚህ ብርክክ የሚል ወንድ እንደ መጀመሪያ ፍቅረኛ መሆን ትችላለሽ ሄሉዬ እኔ ቆንጆ አንቺ እኮ ትለያለሽ ብሎ ይሄን ቃል ራሱ ከአንደበቱ መስማት ከመጀመሪያ ፍቅረኛ ቀላል አይደለምና ሄሉሻዬ አንቺ እድለኛ ነሽ። ናቲም እድለኛ ነው። ናቲም እንዳንቺ አይነት ምርጥ ሴት እና ተመርጣ ከስንት ሚሊዮኖች ሴቶች አንቺን እግዚአብሔር መርጦ ለናቲ ግራ ጎኑ ሊያደርግለት ነው ለወደፊት ማለት ነው እግዚአብሔር ከፈቀደና ያው ዛሬ እንግዲህ ናቲ ያቀረበላት የፍቅር ጥያቄ ነው ቤተሰቦቼ። በሚቀጥለው ደግሞ ያው እንዳላችሁትም እህቶቼ ስቴፕ ባይ ስቴፕ ነው ብላችኋልና እንግዲህ ደረጃ በደረጃ ነው። በሚቀጥለውን ደግሞ ናቲ ወደ መጣበት ሳይመለስ ቀለበት ያደርግላታል ብዬ አስባለሁ። እኛ ግን ከወዲሁ እኛ የመዳም ቅመሞች የምንወዳችሁ እንወዳችኋለን። ምኞታችንን እንግዲህ እንገልጻለን ማለት ነው። ፍቅራችሁ እንግዲህ ሄሉዬና ናቲ ንፋስ እንዳይገባበት ሽሽግ አድርጋችሁ ያበበ ያማረ ሆኖ ትልቅ ደረጃ ደርሳችሁ በቃ እንጃ ወልዳችሁ ከብዳችሁ ለማየት ለእናንተም ለእኛም እድሜ ይስጠን ማለት ነው የኔ ምርጦች። እኔ ደስ ብሎኛል የእውነት ናቲ ያለፈበትን ጊዜ ሲናገር ስለ ኒንጃ በዚህ ልክ ስለ ሄሉዬ የዋህነት ስለ መልካምነቷ ባንደበቱ ገልጾ በዛ ላይ እናንተ ቤቱን በዲኮር እንዴት አሳብዶ መሰላችሁ የጠበቃት። ማሰቡ ራሱ የሰው ልጅ ዋናው ማሰቡ ነው። ከድርጊቱ በላይ ትንሽም ይሁን ትልቅ ዋና ማሰቡ ነውና ናቲ በዚህ አጋጣሚ ምርጥ ወንድ ነህ። የእውነት ትለያለህ። በቃ እናንተ አስተማሪዎች ናችሁ። እውነት አሁን ፍቅር ለሚጫወቱ ድራማቸውን ይዘው ለሚጫወቱት እናንተ ማስተማሪያ ናችሁ ብዬ ነው ማስበውና ናቲና ሄሉ የእውነት አርንቂያችኋለሁ።
ፍቅራችሁ ያብብ። ምንም አይነት ንፋስ አይግባባችሁ። ትልቅ ደረጃ አብራችሁ እንደምትደርሱ ተስፋ አድርጋለሁ። እኔ ከሁለቱም ያየሁት የጽናታቸው በቃ የለም የልብ ጽናታቸውን ያየሁት። የእውነቴን ነው የምላችሁና የልብ ጽናት ሲኖራችሁ ለካ እግዚአብሔር ዞሮ ያገናኛል። ይህንን ነው እኔ ከእነሱ የተረዳሁትና የተማርኩትና ናቲና ሄሉዬ ትልቅ ደረጃ እንደምደርሱ ተስፋ እናደርጋለን። ያው ናቲ ለሄሉ ዛሬ እንደ ድሮዬ የፍቅረኛ ይቶኛልሽ በሚል እንግዲህ በሙዚቃ ታጅባ በዲኮር በአማረ ሁኔታ ታጅባ ነው እንግዲህ ዛሬ የፍቅር ጥያቄ የቀለበት ፕሮግራም እስከሚመስል ድረስ የጠየቃት ማለት ነው። በጣም ደስ ብሎናል። ለእናንተ ደስታ እኛም ተደስተናል እና ቤተሰቦቼ እንግዲህ እችን ቻናል ሁላችሁም ሰብስክራይብ እንድታደርጉ በአክብሮትና በትህትና እንጋብዛለን። የኔ ምርጦች ማለት ነው። ቪዲዮንም ላይክ አድርጉ፣ አይከፈልበት። የእውነት መልካም ልብ ያለው ሰው ብቻ ከጠቀማ ለሷ ብላችሁ ነው የምታደርጉም ደግሞ ከልብ አመሰግናለሁ። ኑሩልኝ። የዛሬ ቪዲዮ እንግዲህ ይሄ ይመስላል። ነገ ደግሞ በአዲስ ነገር እስከምንገናኝ በያላችሁበት የዓለም ዳርቻ የኔ ምርጦች ሰላማችሁ፣ ጤናችሁ ብዝት ትረፍርፍ ይበልልኝ።